ዛሬ በነ ባምቢና በነ እሸቱ መለሰ የተቀለዱትን ቀልዶች ይዤላችሁ መጥቻለሁ። እና እንደዚህ አይነት የባለገች ማስታወቂያ ማሰራት አግባብ ነው ወይ አይደለም ያልኩ ያለሁት እኔ ያሳለፍኩትን ላወራ አይደለም የመጣሁት። ባንቺ 3 ቀን ከቤት ወጥተሽ ታድሪያለሽ። ቤት ሶስት አንበሳ ካወረዳችሁ ራቁቷን ሻወር ማስወስዳት ቅንድቧን ትላጨው በብቷል። አይ ባለፈው እሱን ቀጥቻታለሁ። እንግዲህ እና ወንድሜ የኛው አንተ ያስላጨውስ ለስልክ ነው ባንኩ በዚህ ወንድሜ አንተ ልትረዳኝ ምንድነው? አቅጣጫ ቀዳዳ እየፈለክ ካልደፈንኩ የምትለው የህዝቤን በየኮና ባዲው በርሴፉ ላይ ከዚህ በፊት ላስታውስ በእናት በተጠርግባ ሌላ ነገር እየነገሩ ነው። ኤአይ ተመስገቡ ምናምን ትላለህ እንጂ ኤአይ ራሱ ለአንተ አይሆንም። አሁን አንተ ስሜት ምን አፍቷሽ ታውጣሽና ቀለላ ስሜታዊ አትሁኚ። ቤተሰቦችም ነው የምትጎጁ፣ አንቺም ደግሞ ኃጢአትሽ ነው የምትገቢውና ትክክለኛ ውሳኔ አይደለም። ሰላም የጆ ሪአክሽን ቤተሰቦቼ እንዴት ናችሁ? ሳምንቱ እንዴት አለፈ? በዚህ ሳምንት በነ ባምቢና በነ እሸቱ መለሰ የተቀለዱትን አንዳንድ ቀልዶች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። ወደ ቪዲዮ እኔ ቅልል ለማመጥሽ አይደለም የመጣሁት። እኔ በአንቺ ምክንያት ያሳለፍኩትን ላወራ አይደለም የመጣሁት። ባንቺ 3 ቀን ከቤት ወጥተሽ ታድሪያለሽ። ቤት ቴሌግራም በኔ ገብተሽ ነበር። አየው ብታዋሪያቸውን ሚሊዮነሮች ነው ብታዋሪ እኔ ላይ ሙቮን አድርጌያለሁ። ላንቺ አልገባሽም። እኔ ለዚህ ታላለቅስም። እኔ ሴት ልጅ ስንት ጨቀሶች አስበልጠሽ እኛውን መተሽ ኢትስ ፋይን ብዬ ነው ጽፌ የመጣሁት። መተሽ ትለምኛለሽ፣ መተሽ አንቺ ሰይፉ ላይ ትንበረከኪልኛለሽ፣ ታያለሽ። ይህንን እርም ከእኔ ውርብ እኔ ለሴት አላለቅስም። እኔ ለሴት ወደ ቀጣይ ቪዲዮ እንዴት እሷን ማስታወቂያ ያሰራውታል? አንዲት ቲክቶክ ላይ የምትወሰልት ወስላታ። እኛ እኮ ቪዲዮ ለምን ሰራች አይደለም ለምን አጠረ ነው። ከርስ እየወጣ ነው እና የምትሰራቸውን ቪዲዮች አይተዋል። ብዙ የባለገው ይበል። አሁን ለምሳሌ ይሄን ቪዲዮ አይተዋል። ምን አይነት የባለገ ቪዲዮ ባረ ቻፓ ያበለ ቦስ እና እንደዚህ አይነት የባለገች ማስታወቂያ ማሰራት አግባብ ነው ወይ አይደለም ያልኩ ያለሁት እኔ። እንደዚህ አይነት የባለጉ ቪዲዮችን እንትና ነው የኔን የአይ ኮርስ ወይኔ ሙድ ታሰጣው እስገባ ባሎሽ ማስታወቂያ ብር ቫይራል ነው። ከባድ ነው አባቴ። እሺ እኛን የተቀለደውን ቪዲዮ ነው ሪአክት እያደረግንበት ያለው። ወደ ቀጣይ አብረን እንሄዳለን። ቪዲዮ ሶስት አንበሳ ካወረዳችሁ ራቁቷን ሻወር ማስወስዳት ቅንድቧን ትላጨው በብቷል። አይ ባለፈው እሱን ቀጥቻታለሁ። እንግዲህ እና ወንድሜ የኛው አንተ ያስላጨውስ ለስልክ ነው ይደራ አይደለም ላጨው ያለካ አስላጨው ያለካ እና ይሄስ ኖርማል አይደለም። ከኢትዮጵያ የትም ማምለጥ አትችሉም። በነገራችን ላይ እሸቱ መለሰ ግን በቃ እመን፣ በቃ ቸግሮሃል፣ እመን። አብኛለሁ ወንድሜ አብኛለሁ። በቃ የኢትዮጵያ ሕዝብ ይርዳኝ። የመኪና ብድር አለብኝ፣ ቤት ተከራይቼ ነው የምኖረው፣ ብዙ ሰራተኞች አሉኝ፣ እነሱን መክፈል አቅቶኛል ብለህ ሐላል አድርገው፣ በቃ ችግርህን ሐላል አድርገው። እውነት ነው ወንድሜ፣ እውነት ነው። አንተ ነህ የተረዳኸኝ ወንድሜ። እውነት ደሞዝ ከፈልኩ ስል ጡረታ አለ፣ ጡረታ ስለ ስራ ግብር አለ፣ በዚህ ባንኩ በዚህ ወንድሜ አንተ ልትረዳኝ። ምንድነው? አቅጣጫ ቀዳዳ እየፈለክ
ካልደፈንኩ የምትለው የህዝቤን ብዬሽ ነው አባቴ። አሁን ዛሬም አዲስ ስልክ ዩቲዩብ ላይ ላይቻለው ይኸው ስልክ ሸልማለሁ። ግን እስከዛው እርዱኝ። በቃ አካውንት ልንገራችሁ። የኢትዮጵያ ንግድ ባንክ 1071976338 አስገቡልኝ። 5 ግን አሁን ዩቲዩብ ላይ እሸቱም እኮ ይቀልድ ያብር። እሺ እንሄዳለን፣ እንቀጥላለን። የዚህ ሰውዬ ጉዳይ ላይ ለየት ያለ ሀሳብ አለኝ። ባለቤቱ ለምን አትፈተው? ሚስቱ ምንድነው አሁን ስራዋ? እሱ ቁጭ ብሎ የሚያየው ባምቢን ነው። ጋላሪው እንዳለ ባምቢ ናት። የሆነ በጣም ለየት ያለ ፍቅር አለው ለባምቢና ይሄ ትዳር ላይ ስለሆነ ተስፋ መቁረጥ በቃ ባላገኛት እንኳን ላዋርዳት አይነት ነገር ነው እንጂ ኦርቶዶክስ ተዋህዶ ቤተክርስቲያን ለኃጢአተኞች ነው የተሰራው እኮ ቤተክርስቲያን እንጂ ለጻድቃን አይደለም። ጻድቃንማ ምን ያደርጋሉ? የሉም እኮ እነሱ። ለኃጢአተኞች ነው የተሰራው። ንስሐ በየቀኑ ግቡ የሚባለው በየቀኑ ንስሐ መግባት ስለሚቻል ነው። ሰው ለሰራው ኃጢአት ሰው አይደለም የሚፈርደው። እቺ ኃጢአተኛ ናት ቤተክርስቲያን እንዴት ታስተዋውቃለች ካልክ አንተ ማነህ? ምንድነህ አንተ? ለምን እሷን ስትልላለህ? የእሱ ቪዲዮ የባንዲ ቪዲዮ ቫይራል እንዲወጣ ያደረግከው አንተ ነህ። ደጋግመህ እያየህ ቲክቶክ 5% ነጥብ የሚሰጠው ቪዲዮ ሙሉ ቪዲዮ ስታዩ ነው። የሰው ቪዲዮ አንተ ነህ ሙሉ ቪዲዮ። ሚስትህን አትታሳዝነኝ። ማየት አለባቸው። ሼር አድርጉላት ለሚስቱ። ሴቶች ከእንደዚህ አይነት ባል ራቁ። ይመቻችሁ። ይሄ ደግሞ ሌላ ምክር ነው። እሺ እኛ እንደ ቀልድ ነው የወሰድነው። ወደ ቀጣይ አብረን እንሄዳለን። እሸቱ በእናትህ መቼ ነው ገጠር ምገባው? ኢንተርኔት የሌለበት መብራት የሌለበት ስልክህን ላፕቶፕህን ኤአይዎቹን ሁሉ አስቀምጠ መቼ ነው ገጠር የምትገባው? ገጠር ገባለሁ ብለህ ነበር ሴፉ ላይ ከዚህ በፊት ላስታውስ። በእናትህ ገጠር ግባ። ኤአይዎች ሌላ ነገር እየነገሩ ነው። ኤአይ ተመዝገቡ ምናምን ትላለህ እንጂ ኤአይ ራሱ ለአንተ አይሆንም። አሁን አንተ ራሱ አርቲፊሻል ኢንተሊጀንስ የመሰልከኝ የሆነ ነገር ተጠቅመህ እንጂ ቤተክርስቲያን ከመቼ ወዲህ ነው የሰው ተወካይ ያላት? አትወክልም። እና ቤተክርስቲያን ማን ይወክላል? ክርስቶስ ራሱ እኮ ሲሄድ ምን አለ? እኔ ሄዳለሁ መንፈሴን እልክላችኋለሁ ነው ያለው። መንፈስ ቅዱስን ነው የላከልን እንጂ ጠበቃ እልካለሁ ሰው እልካለሁ ሄድ ኦፊስ አለ እዛ ምናምን አላለም። ሮ የነጋዴ መጨረሻው ውክልና፣ ግብር፣ ቀረጥ፣ ጨረት ምናምን ነው ኤአይ። አሁን ደግሞ ፍቅር ሲዝም ምንድነው? ምን አይነት ምክር ሊሰጣቸው ነው? ለሁለቱም ምክር ሊሰጣቸው። እስቲ ወደ ቪዲዮ አብረን እንሄዳለን። ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። ማስታወቂያውን ታዲያ አንተ ለምን አሰራውም ነበር? ሁሉም ሰው እኮ ቤተክርስቲያን የሚሄደው ኃጢአቱን ይቅር እንዲባል ምጽዋት የሚከፍለው እንጂ ለዚህማ ገንዘብን መክፈል የለበትም። ምንም ቤተክርስቲያን የሚሄድ ላይኖርበት ነውና ያቅሟን እሷም ኮንትሪቢዩት አደረገች። ቀለል አድርጎ ማየት ደግሞ ጥሩ ነው። ነገሮችን ማካበድ ጥሩ አይደለምና እሸቱ ይቅርታ ጠይቃት። አሁን ለማንኛውም ባጭሩ የኔ መቤት እባክሽ ከዚህ ካለሽበት ጊዜያዊ ስሜት መናፍስቷ አይሽ ታውጣሽና ቀለል አድርገሽ ስሜታዊ አትሁኚ። ቤተሰቦችም ነው የምትጎጂው። አንቺም ደግሞ ኃጢአትሽ ነው የምትገቢውና ትክክለኛ ውሳኔ አይደለም። እና ባለፈው አንድ እህታችን ቦኒ የደረሰባት ታውቃለሽ። እባክሽ ከፍቅር ሲዝም የመጣው ምክር ሰምታችኋል። ያው የሚቀበለው ይቀበላል፣ የማይቀበለው አይቀበልም። እኛ ደግሞ ያው እዚህ ሪያክት አድርገንበታል። እሺ ቤተሰቦቼ በዚህ ሳምንት በነ ባምቢና በነ እሸቱ መለሰ የተቀለዱት አንዳንድ ቀልዶችን ሰብሰብ አድርጌ ነበር ያቀረብኩላችሁ። በቀጣይ ሳምንት ደግሞ በሚገራረሙ ቪዲዮዎች አብሬያችሁ እስከምመጣ ድረስ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ስላያችሁልኝ በጣም ነው የማመሰግነው። አመሰግናለሁ። በቀጣይ እንገናኝ። ባይ